ሻሎም ቅዱሳን እንዴት ናችሁ? የጌታ የእግዚአብሔር ጸጋና ሰላም በሕይወታችሁ የበዛ ይሁን። እግዚአብሔር አምላካችንን ስለዚህ ማለዳ እጅግ አድርጌ አመሰግነዋለሁ። ክብር ለጌታችን ለኢየሱስ ክርስቶስ ይሁን። ይህንን ጊዜ የሰጠን ይህንን እድል በእግዚአብሔር ፊት እንድንቆይ የሚያስችለንን አቅምና ብቃት የሰጠን እግዚአብሔር ነው። ክብር ለኢየሱስ ይሁን። እንግዲህ ዛሬ የምንጸልይበት የጸሎት ርዕሳችን የሚሆነው ተሻግሮ ስለመውረስ ነው። ተሻግሮ ስለመውረስ በጣም ጥቂት ነገር እነግራችሁና በሱ መሰረት ደግሞ እንጸልያለን ማለት ነው። የእግዚአብሔር ቃል እንደሚናገረው በኢያሱ ምዕራፍ 3 ከቁጥር 1 ጀምራችሁ እስከ 14 ድረስ እናንተ አንብቡት። እኔ አለፍ እያልኩኝ አንዳንድ ነገሮችን እነግራችኋለሁ። እንግዲህ ይሄ ቃል ይሄ ሐሳብ እግዚአብሔር አምላካችን ሕዝቡን ወደ ከነዓን ማስገባት ወደ ርስታቸው ማስገባት ፈልጓል። እንግዲህ እነዚህ ሕዝቦች ለ40 ዓመት አካባቢ በምድረ በዳ ላይ ሲንከራተቱ የነበሩ ተስፋ ቃል ብቻ ይዘው መና እየበሉ ምድረ በዳ ላይ የነበሩ ሕዝብ ናቸው። እግዚአብሔር አምላክ ግን የመጨረሻውን በቃ የተስፋ ቃሉን መጨረሻ እየተናገራቸው ነው። አሁን እንደዚህ ይላቸዋል፣ ከዚህ በፊት በዚህ መንገድ ሄዳችሁበት አታውቁም ብሎ እግዚአብሔር ወደ ታቦቱ አትቅረቡ ስለዚህ እያለ እግዚአብሔር ይነግራቸዋል ማለት ሄደውበት በማያውቁት የተአምራት መንገድ ሊያስኬዳቸው እግዚአብሔር ፈልጓል። ክብር ለጌታ ለኢየሱስ ይሁን። ስለዚህ ምንድነው ፈልጓል እግዚአብሔርና ፕሪንሲፕሉ ምንድነው የሚሆነው? አንደኛ ወደ ታቦቱ አትቅረቡ እያለ ይናገራቸዋል። ከዛ ደግሞ የቃል ኪዳኑን ታቦት የተሸከሙ ካህናቶች ዮርዳኖስን ይርገጡት ብሎ ይናገራቸዋል። ሲናገራቸው እንግዲህ እንደተከፈለና እንደተሻገሩ ዮርዳኖስም እንደተከፈለ መጽሐፍ ቅዱሳችን ይናገራል ማለት ነው። እኛ ግን ርስታችንን ወይንም እግዚአብሔር የተናገረንን ነገር ተሻግረን ለመውረስ ማድረግ ያለብን ነገር ምንድነው? እነዚህ ነገሮችን ማወቅ በጣም ያስፈልጋል ማለት። ምናልባት ያዘገየብን የኛ ነገር ሊሆን ስለሚችል አንዳንድ ነገሮች እነግራችኋለሁ ማለት ነው። የመጀመሪያው ወደ ተስፋ ቃላችሁ ለመግባት ማድረግ ያለባችሁ ነገር መጽሐፍ ቅዱስም የሚናገረው ነገ እግዚአብሔር በመካከላችሁ ያልፋልና ተቀደሱ ይላቸዋል ኢያሱ። ስለዚህ ምንድነው በቃ ይሄ ተስፋ ቃላችን ሚይዘን ነገር እንዳለ መንፈሳችን ያውቃል፣ አይምሮአችን ያውቃል። ያን ነገር መንፈሳችን የሚረዳ ከሆነ አእምሮአችን የሚያውቀው ነገር ካለ ያንን ነገር አውጥተን መጣል ያስፈልጋል። እግዚአብሔር ያልፋል። ምን ሊያደርግ ነው እግዚአብሔር የሚያልፈው? ወደ ተስፋ ቃላችሁ ሊያስገባ ወደ ተናገራችሁ ነገር ሊያስገባችሁ ይፈልጋል። ነገር ግን ደግሞ እናንተ መቀደስ አለባችሁ ብሎ መጽሐፍ ቅዱሳችን ይናገራል ማለት። ስለዚህ ተሻግራችሁ እንዳትወርሱ የሚያደርጋችሁ ነገር በዚህ አይነት መስመር ውስጥ ካለ ራሳችሁን በእግዚአብሔር ፊት ማቅረብ ነው። በጌታ በኢየሱስ ክርስቶስ ደም መታጠብ ነው። ከዛ በኋላ እግዚአብሔር ተስፋ ቃሉን በሕይወታችሁ ላይ ይፈጽማል። የመጀመሪያው መርህ ይሄ ነው እንግዲህ ተቀደሱ የሚላቸው ነው። ሁለተኛው መርህ ደግሞ የእምነት እርምጃ ውሰዱ ነው የሚላቸው። እንግዲህ ዮርዳኖስ እንደ መከር ወራት እጅግ ሞልቶ ነበረ ማለት ያለ ጊዜው ነው የመጣው፣ ሞልቶ ነው ያለው። ያንን የሞላውን የሚያስፈራውን እጅግ አስፈሪ የሆነውን ነገር እናንተ እርገጡት፣ የእምነት እርምጃ ውሰዱበት ነው። ከከፈልኩት በኋላ ትሻገሩታላችሁ አይደለም የሚላቸው። ሰው ምንድነው እያላቸው ያለው እግዚአብሔር? የእምነት እርምጃ ስትወስዱ እኔ ከናንተ ጋር መሆኔን አሳያለሁኝ፣ በምድር ላይ ተደርጎ የማይታወቅን ታምራት አደርጋለሁ ማለት ነው። ስለዚህ ማድረግ ያለባችሁ ነገር ይሄ ነው። አንዳንድ ጊዜ ተስፋ ቃል ይኖረንና እኛ ግን ተሻግረን ለመውረስ የእምነት እርምጃ መውሰድ ያቅተናል። ቁጭ ብለን እግዚአብሔር ሆይ ብለን ብዙ ነገሮች እንላለን። አልፎም ተፍሮ በእግዚአብሔር ላይ ልናዝን ልናጉረመርም እንችላለን። ይሄ ነገር ግን እግዚአብሔራዊ ስርዓት አይደለም። የእግዚአብሔር ስርዓት ምንድነው? በቃ እግዚአብሔር ድምጽ ሲያመጣ ድምጹን ይዛችሁ እግዚአብሔር ተናግሮኛል ብላችሁ እርምጃ እንድትወስዱ ያስፈልጋል። ምናልባት በዛ ወቅት ነገሩ አስፈሪ ሊሆን ይችላል። ልክ እንደ ዮርዳኖስ ከባድ ሊመስላችሁ ይችላል። ነገር ግን እግዚአብሔር በዛ ውስጥ ጣልቃ ገብነቱን የሚያሳይበት ነገር ነው ማለት ነው። ስለዚህ ተሻግራችሁ ለመውረስ ማድረግ ያለባችሁ ሁለት መሰረታዊ ነገሮች ናቸው። አንደኛው መቀደስ ነው፣ ሁለተኛው የእምነት እርምጃ መውሰድ ነው ማለት ነው። እነዚህን ካደረጋችሁ እግዚአብሔር በሕይወታችሁ ላይ ተአምራት ያደርጋል። ክብር ለጌታ ለኢየሱስ ክርስቶስ ይሁን። ይህንን እንድታስቡት ለጸሎታችን መሰረት እንዲሆነን ብዬ ነው። በጌታ በኢየሱስ ክርስቶስ ስም አሁን እንጸልያለን። ጌታን ብዙ ቸርነት ብዙ መልካምነቱን ያደርጋል። ቅዱሳን ጸልዩ፣ የጌታን ፊት ፈልጉ። እግዚአብሔርን በእኛ መካከል ክንዱን እየገለጠ ብዙ ምስክርነቶች እየሰጠን ያለበት ጊዜ ስለሆነ ለእናንተም የምስክርነት ጊዜ እንዲሆንላችሁ እንጸልያለን። ተሻግሮ ስለ መውረስ ነው የምንጸልየው ማለት ነው። እግዚአብሔር አሻግረኝ ምሪትን ስጠኝ እያላችሁ እስራኤልን እንደመራኸው እኔንም ምራኝ እያላችሁ እንጸልዩ አበረታታችኋለሁኝ። እግዚአብሔር አምላካችን ስሙ የተባረከ ይሁን። ጸልዩ። ሃሌሉያ ራማቼላ ባራካና ማሴዳ ኤላ ኮራባኪ ማሲና ሃቲካን ዋራሺያ
ልዑል አምላክ እግዚአብሔር ሆይ እኔ ስምህን ጠርቼ ጸልያለሁኝ በዚህ ማለዳ። የእስራኤል አምላክ እግዚአብሔር ሆይ በልጅ በጌታችን በኢየሱስ ክርስቶስ ስምና ስልጣን ሕዝብ ወደ ተስፋ ቃሉ እንዲገባ ተሻግሮ መውረስ እንዲሆንለት ያስጨነቃቸውን ነገር ሁሉ ረግጠው ማለፍ እንዲሆንላቸው እግዚአብሔር ሆይ ከዚህ በፊት ሄዳችሁበት የማታውቁበት መንገድ ነው እንዳልክ እንዲሁ ለሕዝብ በጌታ በኢየሱስ ስም ሄደውበት በማያውቁ አዲስ መንገድ እንዳስኬድካቸው ዛሬም እህቶቼና ወንድሞቼ ሄደውበት በማያውቁት አዲስ መንገድ በጌታ በኢየሱስ ስም እንዲሄዱ ሬባካና ማንታ ሌባራያታ ሄዳችሁበት በማታውቁት አዲስ መንገድ ሪባሃና ማካና ሜራ በጌታ በኢየሱስ ስም መሄድ እንዲሆንላችሁ ጸልያለሁ። መሻገር እንዲሆንላችሁ ጸልያለሁ። ዮርዳኖስን በኢየሱስ ስምና ስልጣን ረግጣችሁ ማለፍ እንዲሆንላችሁ ሌካባራ የመባረካችሁ ጊዜ እግዚአብሔር የተናገራችሁ ተስፋ ቃል የመፈጸሚያው ጊዜ እንደደረሰ አውቆ በጌታ በኢየሱስ ስም የተነሳባችሁን ሁሉ ረግጣችሁት እንድትሄዱ ጸልያለሁ። እግዚአብሔር የተናገራችሁ አልፋችሁ እንድትሄዱ ጸልያለሁ። ማንኛውም ተግዳሮት ከመንገዳችሁ ላይ እንዲመታ ጸልያለሁ። በጌታ በኢየሱስ ስም ዮርዳኖስ የተረገጠ እንዲሆን፣ በኢየሱስ ስም የተከፈለ እንዲሆን የቃል ኪዳኑ መልእክተኞች በጌታ በኢየሱስ ክርስቶስ ስም አልፋችሁ እንድትሄዱ በጌታ በኢየሱስ ስም ጸልያለሁ። እናንተ የእግዚአብሔር ሴትና ወንድ ልጆች አልፋችሁን ተሻግራችሁ እግዚአብሔር ያላችሁን እግዚአብሔር የተናገራችሁን መውረስ እንዲሆንላችሁ በልጁ በጌታ በኢየሱስ ስም ጸልያለሁ። አዘጊው የተመታ ይሁን። ሬማላላቦራ ራባጋና ማጋና ማንቶ ሬቤኬሌ ቦራ ላባካና ማያ እግዚአብሔር ስሙ ይባረክ። ከመና ያወጣል ይሄ ነገር ዝም ብሎ የዕለት ነገርን ከመቀበል ያወጣል። እግዚአብሔር የያዘላችሁን ተስፋ ቃል በሙላት ወደ መውረስ ያስገባቸዋል። ክብር ለጌታ ይሁን። ምክንያቱም እስራኤል ዮርዳኖስን ከተሻገሩ በኋላ የከነዓንን ፍሬ በሉ ይላል። በቃ ከዛ ቀን ጀምሮ መና ቆመ ብሎ ይናገራል። እኔም ለእህቴ የምጸልየው ይሄንን ነው። ለወንድሜ የምጸልየው ይሄንን ነው። ከመና ሕይወት ወጥታችሁ እግዚአብሔር የተናገራችሁ የሙላት ተስፋ እንዲፈጸም፣ እግዚአብሔር የተናገራችሁ የበረከት ተስፋችሁ እንዲፈጸም በጌታ በኢየሱስ ስም ለብዙዎች ወደምትሆኑበት ርስታችሁ እንድትገቡ ተሻግራችሁ እንድትወርሱ በጌታ በኢየሱስ ስም ጸልያለሁ። መሻገር ይሁን፣ መሻገር ይሁን። አላሳልፍ የሚላችሁ በጌታ በኢየሱስ ስምና ስልጣን የተመታ ይሁን፣ የተረገጠ ይሁን። ሌካላላላቡ ሬቤኬሌ ማንታራ ባራባዳባ ራባጋናና ማካና ማሼዳ ዋሊ ካዲ ካጂላ ዶባራ አሌቤራም ሆዲ ባራባሺ ካናና ማንቴዳ ሌብራ ካዚዮ ዲበረሺያ በጌታ በኢየሱስ ስም መሻገር ይሁንላችሁ። በጌታ በኢየሱስ ስም መሻገር ይሁንላችሁ። በጌታ በኢየሱስ ስም መሻገር ይሁንላችሁ። በጌታ በኢየሱስ ስም አልፎ መውረስ ይሁንላችሁ። ሪካማንዳ ሬቤኬቴሌ ቤራ ካሱዋ ዳልጃሚ ካቲኮና ባሪካሲና ዋላላ ባራ ዋላላ ሜዳ ዋላ ሺባሃሪ ካማዚያ እግዚአብሔር አባቴ ሆይ የናዝሬቱ ኢየሱስ ኦላሊ ባራያታ አንተነ በፊታችን የምትወጣው ሰባሪው በፊታችሁ ሰብሮ ወጥቷል ተብሎ ተጽፏል። አንተነ ሰብረ የምታሻግር ሕዝብህን እንድታሻግር አሁን ቀኝህን በላያቸው ላይ እንድትዘረጋ ዛሬ የምታያቸውን ግብፃውያን ለዘላለም አታያቸውም ብሎ ሙሴ እጁን ዘርግቶ ሕዝቡን እግዚአብሔር አምላክ በደረቅ ምድር እንዳሻገረ ሕዝቡ በደረቅ ምድር አልፎ እንደሄደ አሁንም የናዝሬቱ ኢየሱስ አንተ የሕዝብ እረኛ፣ አንተ የሕዝብ መሪ በሕዝብ ፊት እጅህ እንዲዘረጋ እግዚአብሔር ያስጨነቃቸው አላሳልፍ ያላቸው አላሻግር ያላቸው ወደ ተስፋ ቃላቸው አላስገባ ያላቸው ሁሉ በጌታ በኢየሱስ ስምና ስልጣን መንገዳቸውን እንዲለቅ ጸልያለሁ። ኃይላቸውን እንዲለቅ ጸልያለሁ። የበረከት እርሻቸውን እንዲለቅ ሬማ ካስዋ በኢየሱስ ስም ጸልያለሁ። ርስታችሁ የተለቀቀ ይሁን። ማኔና ኮና ማካና ማሼላ ባራዲካ ባሴዳ ቤርካሉ ዋራዲካ ባሺላ አማኬንዳ እግዚአብሔር አባቴ በልጅ በጌታ በኢየሱስ ክርስቶስ ቅዱስ ስም ጸልያለሁ። አንተ የተወደድክ አምላክ የተናገርከውን ቃል የምትፈጽም እግዚአብሔር ለእስራኤል ከተናገረው ነገር አንዳች አልጎደለባቸውም ተብሎ ተጽፏል። ጌታ ሆይ ተስፋ ቃልህን በድል የመራህ ተስፋ ቃልህን በድል የፈጸምክ ሕዝብህን በድል የመራ እግዚአብሔር አንተ ብቻ ነህና ዛሬ ስምህን ጠርቼ ጸለይኩኝ። ለእህቶቼ በጎነት ይሁንላቸው፣ ለወንድሞቼ በጎነት ይሁንላቸው።
ሄደው በማያውቁት መንገድ በተአምራት መንገድ እግዚአብሔር ሆይ እንድታሳልፋቸው ሄዳችሁበት የማታውቁት መንገድ ነው እንዳልክ ሄደውበት በማያውቁት የተአምራት መንገድ እንድታስኬዳቸው ጠላቶቻቸውን ረግጠው ተሻግረው እንዲወርሱ በጌታ በኢየሱስ ክርስቶስ ስምና ስልጣን ጸልያለሁ። የሰማይ አምላክ እግዚአብሔር በጌታ በኢየሱስ ስም ስለዚህ ስለተወደደ ጊዜ ስም ይባረክ። ሃሌሉያ። ክብር ለጌታችን ለኢየሱስ ክርስቶስ ሲሆን ወንድሞቼና እህቶቼ እግዚአብሔር አምላክን ስለዚህ ጊዜ እጅግ አድርጌ አመሰግናለሁ። እናንተም ደግሞ አብራችሁ ከኛ ጋር ስለጸለያችሁ የእግዚአብሔርን ፊት ስለፈለጋችሁ የእግዚአብሔርን ቃል ስለሰማችሁ እናንተንም እጅግ አድርጌ ማመስገን እፈልጋለሁ። ተባረኩ። ምናልባት አዳዲስ ወንድሞችና እህቶች ካላችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እናንተን ጋብዛችኋለሁ። ዛሬ የምታሰላስሉት የእግዚአብሔር ቃል የሚሆነው የዮርዳኖስ እንደ መከር ወራት ሁሉ እጅግ ሞልቶ ነበረ የሚለውን ቃልና የቃል ኪዳኑን ታቦት የተሸከሙ ካህናቶች በረገጡት ጊዜ ተከፈለ የሚለውን ወይንም አዳም በሚበላው ከተማ ፊት ለፊት እንደ ተራራ ሆኖ ቆመ የሚለውን ቃል እንድታሰላስሉት ብዬ ነግራቸዋለሁ። እንግዲህ ኢያሱ ምዕራፍ 3 ቁጥር 14 እስከ 16 ያለውን ቃል እንድታዩት እንድታሰላስሉት ብዬ አበረታታለሁ። ተባረኩ። ጌታ ኢየሱስ ክርስቶስ አብስቶ ይባርካችሁ። በጌታ በኢየሱስ ክርስቶስ